ችግር ምክንያት ወደ ፓወሮቢት እኔና ጓደኛዬ አብረን ሄደን እዛ ነበር ማትሪክ ከዛ ነበር የወሰድነው እናም ያው እግዚአብሔር ይመስገን ጥሩ ውጤትን አምጥቼ ዩኒቨርሲቲ መግባት ችያለሁ ያው ቲሻጊክነት ፊዚክስ መምህሬ ነበረ እና አጣያ ያሳለፍነው ነገር በጣም ከባድ ነበር እጅግ በጣም ከባድ ልባችን ተሰብሮ ነበር የወጣነው ያው እኔ ግን ሲድ በልህም ስለነበረ ቃል ገብቼ ነበር የሄድኩት ሀገሬን እንደማስጠራት አላውቅም ግን ሀገሬ በእኔ ምክንያት ትነሳለች ብዬ በልህ ስለነበር የሄድኩት እግዚአብሔር ይመስገን ተሳክቶልኛል አድህኖ በጣም ማመስገን እፈልጋለሁ ምክንያቱም በየወሩ የተለያዩ ድጋፎችን ስንገባም ብዙ ድጋፎችን አድርገውልናል እንዲሁም ደግሞ ያው ጥራት ያለው የላፕቶፕ ሽልማት ይሄንን ማግኘት እኛ ቤተሰቦቻችን አይችሉም ይሄንን መግዛት ስለለመናገርና በጣም ነው እናመሰግነው ይሄንንም ድጋፍ የምታገኙ ልጆች አላችሁ እዚህ መሃል እና እድሉን እንድትጠቀሙበት እንድትነቃቁ መናገር ፈልጋለሁ ምክንያቱም በጣም ትልቅ አድቫንቴጅ ነው የምታገኙት ስለዚህ ተነቃቁ ኢንስፓይሬሽን ነው ለእናንተ እኛ እዚህ መድረሳችን ማለት ነው እናም ደግሞ እኔ አሁን የሰማሁት ከ12ኛ ክፍል ተመርጣችሁ ዩኒቨርሲቲ ገብታችሁ እየተማራችሁ እንደሆነ ለማትሪክ ለመዘጋጀት ማለት ነው ይሄ በጣም ትልቅ አድቫንቴጅ ነው ለእናንተ ራሴ ፍቃድ መናገር የፈለኩት ያው ማመስገን ስለምፈልግ ነው አጠርሳ ያልኩስለው አልታያችሁም መሰለኝ አሁን እዚህ መናገር የፈለኩበት አንደኛው ትልቁ ምክንያት ምንድነው እዚህ ማመስገን ስለፈለኩ ነው አሁን የመጀመሪያ ባች ስለሆነ ስለዚህ ነገር አለቀም የመጀመሪያ ጊዜ ተደውሎ ሲነገረኝ ምንድነው አልገባኝም ነበር ሁላ ማለት ነው ምን አይነት ድርጅት ነው መንግስትና ያለኝ ነገር ያደረገው ወይስ ድርጅት ነው አልገባኝም ነበር እና በጣም ነው ደስ ያለኝ ለምን ደስ እንዳለኝ ልንገራችሁ አሁን ያለንበት ማህበረሰብ አሁን ያለንበት ወቅት በጣም አስቸጋሪ ወቅት ነው እንደ ሀገራችን እንደ ኢትዮጵያ ማለት ነው ጦርነቱ ችግሩ የኑሮ ውድነቱ ሁሉ ነገር ምንድነው አእምሯችን ላይ ጫና ይፈጥራል ያ ጫና በርቱ የሚል የለም አሁን እስኪ ሁላችንም ሲስናየው ተማሪን በርቱ የሚል ሰው አለ ይሄንን ሁላችሁም እንድታስቡት ፈልጋለሁ ስንማር መማር እኮ ምንም ጥቅም የለውም ለስራ ለማጣት ነው የምትማሩት ለምንድነው የትኛው ነገር ልትማሩ ነው የምትማሩት ሁሉም ሰው የሚለው ምንድነው ኋይ ለምን ትማራላችሁ ያለንበት ማህበረሰብ በጣም ለትምህርት ያለው አስተሳሰብ እየወረደ በጣም ትልቅ ችግር ውስጥ መጥቷል ለዛም ይመስለኛል አሁን ሀገር አቀፍ ደረጃ የትምህርት ጥራት ችግር ውስጥ የገባው ለዛ ይመስለኛል 3% 5% እንደ ሀገር አቀፍ ደረጃ ማሳለፍ በጣም የሀገር ውድቀት ነው የዚህ ምክንያት ደግሞ ዋናው ምክንያት ለትምህርት ያለን አስተሳሰብ እንደ ሀገር እየወረደ እየዘቀጠ መጥቷል ማለት ነው ሁላችንም አሁንኛ ጅሩ እንደ ከሞረትና ጅሩ ነው የመጣሁት አላስተዋወቅኩም እንዴት ነው እና ገሊላ ነኝ ቅድም የተጠራችሁ ገሊላ አይደለሁም ከመሃል ነው የሞረትና ጅሩ ገሊላ እባላለሁ እና በከተማችን ብዙም ችግር አልነበረም እውነት ለመናገር ከሌላው አንፃር ማለት ነው ግን ልክኛ 2016 ላይ ችግር መፈጠር ጀመረ በቃ ጦርነት ጀመረ ትምህርት ተቋረጠ ብዙ ነገር ከዛ ሂሩት አለች እሷን ልጅ ከፍተኛ ውጤት አመጣችሁ እና እሷም ታውቃለች እና ትምህርት ቤት ስንሄድ ሁሉም ሰው የት ነው የምትሄዱት ሊማሩ ነው እንዴ ትምህርት ምን ተማራችሁ አልተማሩት የትኛው ነገር ልትማሩ ነው ለስራ ለማጣት ማለት ነው የምትማሩት እናንተ እስክትማሩ ድረስ ያልተማረው ሰው ቁጭ ብሎ እረሱ ድርጅት ውስጥ ይቀጥራችኋል ተምራችሁ ተጨርሳችሁ ይላችኋል ሰው በቃ መጥፎ ነገር ይነገረናል ማለት ነው ያ ነገር በሳይኮሎጂ ላይ በአእምሯችን ላይ የሚያመጣው ነገር ቀላል ነገር አይደለም በጣም ከባድ ነገር ጫና ይፈጥራል በዛ ላይ ደግሞ የሰላም ጉዳይ ከቀን ወደ ቀን እያባሰ ችግሮች ሲመጡ ከቀን ወደ ቀን የኑሮ ውድነት እየተቸገረ ስንመጣ ይሄ ነገር አእምሯችን ላይ ጫና እየፈጠረ ይመጣል ማለት ነው እና ግን በዚህ መካከል ደግሞ ማንም የሚደግፍ በሌለበት ሰዓት አድሃኑ መጥቶ እንደዚህ ለኔ በጣም ደስ የሚል ስሜት የተሰማኝ ለካ ተማሪን የሚደግፍ ነገር አለ ለካ አልኩኝ ማለት ነው ለካ መማሬ ማንበቤ የሆነ ቫልዩ አለው አልኩኝ ለወደፊት ህይወቴ ብቻ አይደለም አሁን ላይ የሚደግፈኝ አለ ብዬ እንዳስብ አደረገኝ ይሄን መነገሬ በጣም ነው ደስ ያለኝ ማለት ነው ምክንያቱም በዚህ ሰዓት ላይ የሚደግፍ ማንም የለም አሁን አንደኛ ትልቁ ነገር ደግሞ እኛው ኢትዮጵያ ውስጥ የተማረ ሰው አተን አይደለም ማለት ሁሉ አምሮ ውስጥ ጥያቄ ነበር
አሁን ለምንድን ነው ድጋፍ የማያደርጉት? ለምንድን ነው ኢትዮጵያዊ በጣም ውጭ ሀገራት በጣም ብዙ የተማሩ ሰዎች አሉ፣ በጣም ብዙ ፕሮፌሰሮች፣ በጣም ብዙ ዶክተሮች አሉ እንደ ሀገር። ነገር ግን ተማሪን ሲደግፍ ነው በቃ ማለት በቃ ጊዜያችሁን በአግባቡ ከተጠቀማችሁ ማንንም አለመስማት፣ ማንንም አልሰማም የሚለው ምንም አለመስማት፣ በቃ የምማረው ለምንድን ነው የሚለውን ብቻ ጎል ማስቀመጥ ነው እንጂ ከዛ ውጭ ያሉትን በጫናውን በአካባቢያችን ያለው ኢቭን ቤተሰብ ሁላ ላይ ደግፋችሁ ይችላል በዚህ ሰዓት ማለት ነው። ኢቭን ስታጠኑ ራሱ ለምን ታጠናላችሁ ቀለል አድርገው እንደዚህ ማታካብዱ ነው የሚላችሁ ማንኛውም ሰው። ይሄንን ኢግኖር ማድረግ ያስፈልጋል። ኢግኖራንስ ከሌለ ማለፍ አንችልም። ምክንያቱም በጣም ብዙ እንቅፋቶች ነው ያለው። በተለይ ደግሞ እንደ ሴት ልጅ ደግሞ መሆን በዛ ላይ የተበለጠ እንቅፋት አለው አይደለም። ስለዚህ እንደ ሴት ልጅ እንደ ተማሪ እንደ ኢትዮጵያዊ ምክንያቱም ኢትዮጵያ አሁን በትልቅ ችግር ውስጥ ነው ያለችው እና ይሄንን ችግር ማለፍ ያስፈልጋል። ስለዚህ ወደፊት የምንደርስበትን ጎል እስካለን ድረስ መድረስ እንችላለን። እናንተም በርቱ። አመሰግናለሁ። አጣዬ ሁለተኛ ደረጃ ትምህርት ቤት ነው የመጣሁት። ያው አጣዬ እንደምታውቁት አብዛኛው ሰው ያውቀዋል፣ ያው በችግሩ ምክንያት ማለት ነው ባለው ኮንዲሽን ምናምን ምክንያት ያውቁታል። ከዛ ትምህርት ቤት ነው ቅድም ማለት ወንድሜ እዚህ ጋር ነግሯቸዋል። ያው በችግር ውስጥ ማለፍ ይጠቅማል። ችግር ጠቃሚ ባይሆን በዛ ውስጥ ማለፍ ለቀጣይ በጣም ጠቃሚ ነው እና ደግሞ አሁን ኑሮ እንደምታዩት በጣም ችግር የበዛበት ስለሆነ በችግር ውስጥ ማለፍ በጣም ኤክስፔሪንስ እንዲኖራቸው ያደርጋል። በመጀመሪያ ደረጃ ወደ ከራሴ ከማስተዋወቅ ወደ ሀሳቤ ስመለስ ለአድህኖ ከፍተኛ ምስጋና ማቅረብ እፈልጋለሁ። እውነት በጣም የሚገርም ድጋፍ ነው። እኔ አሁን በቃ ሞራል ነው የሚሆን ቀጣይ እዛ ያሉ ተማሪዎች ከአዲስ አበባ ያሉ ከምናምን ያሉ የአዲስ አበባ ሳይንስና ቴክኖሎጂ ኢንጂነሪንግ ነው የምማረው። ያው ዩኒቨርሲቲው ሙሉ ኢንጂነሪንግ ስለሆነ የሚቀበለው እዛ ነው የምማረው። ከነዛ ጋር ኮምፒት ማድረግ ገጠር ተምሮ በጣም ከባድ ነውና አሁን ኔክስት ይር ቀጣይ ላፕቶፕ ምንም ሽልማት ይኖራልና ያን ደግሞ አድህኖ በመስጠቱ ምክንያት እውነት በጣም ከፍተኛ ምስጋና ማቅረብ ፈልጋለሁ። በተለይ ለመጀመሪያ ለዚህ ለአድህኖ ሀሳብ ጠንሳሽ ለሆኑት ለአቶ እያቄም ከፍተኛ ምስጋና ማቅረብ ፈልጋለሁ። ሁለተኛ ከነሱ ጋር አብሮ ለሚሰራው ድል ቢያብር ነው የሚባለው ድርጅት ከፍተኛ ምስጋና ማቅረብ ፈልጋለሁ። ቀጣይ እንደ አንድ ኮሜንት መስጠት የምፈልገው ነገር ምንድነው? እኔ አሁን ይሄ ሽልማት እንዳለ ስማር መረጃው የለኝም ሽልማት እንዳለ ማለት አሁን ውጤት ካመጣሁ በኋላ አድህኖ የሚባል ድርጅት እኮ ይሸልማል የሚል መረጃ ነው የደረሰኝ። ከዛ ፊት ቢደርሰኝ አነባለሁ። ግን በዚህ ብቻ ሳይሆን በጣም ሞራል ሰጥቶ አነባለሁ። ምክንያቱም ቢያንስ የቤተሰብ ወጪ ትቀንሳላችሁ። 1500 ብር ማለት በወር ቀላል የሚባል አይደለም ለተማሪ ማለት ነው። ወጪ ምናምን ስለሚኖር ያንን ለማብቃቃት ተጨማሪ ቤተሰብ አሁን ብዙ መላክ አይጠበቅበትም። የተወሰነ ተጨማሪ ብቻ ነው የሚልከው። ስለዚህ አሁን ይሄንን ለመጠቀም በጣም ሞራል ተነሳሽነት ይሰጣል እና ሁሉም ትምህርት ቤት ኢንፎርም ብታደርጉ መረጃ ቢደርሳቸው ብዬ አስባለሁ። አሁን ሌሎች አሁንም እንዳጋጣሚ እኔ መረጃው ብዙም የለኝም ያልደረሰው ተማሪ የማያውቅ ተማሪ ሊኖር ይችላል። መምህሮችም ስትሄዱ እዛው ክላስ ውስጥ ያለ ከብዙ ከፍተኛ ደረጃ ትምህርት ቤት ሁለተኛ ደረጃ ትምህርት ቤት የመጣችሁ ርዕሰ መምህራን አላችሁ። እናንተ ክላስ እየዞራችሁ እንደዚህ ሽልማት ይሰጣል አድህኖ እስከዚህ ዓመት ይቀጥላል ብታመጡ እንደዚህ ላፕቶፕ ተሸላሚ ውጤታማ ትሆናላችሁ። አንድ ሪዋርድ ስለሆነ ሪንፎርስመንት በጣም ለስኬት በጣም ረጂ ስለሆነ እንደዛ ኢንፎርም ብታደርጓቸው አሪፍ ይመስለኛል። ቀጣይም ላሉት ማለት ነው። በዘንድሮ እዚህ ዩኒቨርሲቲ ተመቻችቶላችሁ አዳሪ ትምህርት ቤት ለምትማሩ ደግሞ ማስተላለፍ የምፈልገው መልእክት የሰው ልጅ አይመቸውም። የትም ብትሆኑ ተመቸኝ አትሉም። በቃ አሁን አንቺም ሲያወራ የምትሰሙት ሁሉም ሰው ተመቸኝ ብሎ ሲያወራ አሰሙትም። ምንም የሆነ የሆነች ነገር ካጋጠመው በጣም ብዙ በቅድሚያ ለአድህኖ ሰራተኞች ለአቶ እያቄምና ለአቶ ጸጋይ ለሁላችሁም ላደረጋችሁልን ማበረታቻ እጅግ ከልቤ አመሰግናለሁ ማለት ነው። በመቀጠል ያው ሁሉም ብለውታል። አሁን ማለት የምፈልገው እዚህ ላሉ የ12ኛ ክፍል ተማሪዎች ብቻ ነው መልእክት ማስተላለፍ የምፈልገው። እነሱ ያው ኦሬዲ ማቃቸውም ልጆች አሉ ከኛ ጋር የመጡ ማለት ነው።
እኛ ባልተመቸ በቤት በተመቸ በትምህርት ባልተመቸ ሁኔታ ውስጥ ተምረን ነው እዚህ ጋር የደረስነው ማለት ነው። እና እሱ ምን ብሏል ቅድም ላይ እዚህ ሆናችሁ እንትን ስትሉ ስትማሩ የበለጠ ጫና አለ፣ የበለጠ ወደ ትምህርት ትኩረት እንድታደርጉ የሚያደርግ ጫና አለ። እሱን ጫና በመጥፎ ከተጠቀማችሁት ውጤታችሁ በጣም ዝቅ ይላል። በጣም ዝቅ ይላል ውጤታችሁ። ጭራሽ ላታልፉ የምትችሉባቸው እድሎች ሊኖሩ ይችላሉ። ነገር ግን ያንን ጫና በጥሩ ነገር በጥሩ ጎን ተጠቅማችሁ ውጤታችሁን ለማሻሻል የሚደረጉላችሁን ማበረታቻዎች የሚደረጉላችሁን የትምህርት ጥራቶች በሙሉ ተጠቅማችሁ የራሳችሁን ዘዴ ተጠቅማችሁ እኛን አይታችሁ ከኛም በላይ ይሆናሉ እኛን አይታችሁ ተበረታታችሁ ጥሩ ውጤት እንድታመጡ ጠንክራችሁ ስሩ ለማለት ፈልጋለሁ። ህይወት የጠንክሮ የመስራት ውጤት ነች። ከዛ ውጪ እዚህ ያለው የምግብ የምናምን ሁኔታ እንዲያውም እኛ አሁን ዩኒቨርሲቲ ላይ 2 ፈተና ነው ያለብን። አንዱ እሱን መግባባት ራሱ አንድ ፈተና ነው። ምግቡን መግባባት ይሄ ሁኔታውን መግባባት አንድ ፈተና ነው። ከዛ በተጨማሪ ደግሞ ትምህርቱ ሌላ ፈተና ነው። እናንተ ግን እዚህ ተምራችሁ ዩኒቨርሲቲ በምትገቡበት ጊዜ ፈተና የሚሆንባችሁ ትምህርቱ ብቻ ነው። አንድ ፈተና ቀነሳችሁ ማለት ነው። ስለዚህ ያላችሁበትን ነገር በጥሩ ጎኑ ተጠቅማችሁ ውጤታችሁን ለማሻሻል ህይወታችሁን ለመለወጥ ጠንክራችሁ ስሩ ላለው እኛ ደግሞ እኔና እስከ 3ኛው ባች ያሉ ተማሪዎች ማለት ነው ይሄ ህይወታችን ጅማሬ ነው። ገና ይሄ ማበረታቻው ወደፊት ህይወታችንን በትልቅ ጎል እንድናስቀምጥ የሚያደርግ ነው። ይሄ የሚገድበን አይደለም። ጠንክረን እንሰራለን። አመሰግናለሁ።